የተከበራችሁ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ዲያቆናት፣ ወንድሞች፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ኃጢአታችን ይቅር ብሎ በሀብት ስቦ በረድኤት አቅርቦ እስከዚህ ሰዓት ያቆየን በቅዱስ ቦታ የሰበሰበን ቅዱስ ቃል እንድንሰማ የፈቀደልን አምላካችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ካቆምንበት እንደ እግዚአብሔር ፈቃድ እንቀጥላለን። ሳምንት ካቆምንበት የቅዱስ ዳዊት መዝሙር ጥናት እየተማማርን ነው። ለሁላችሁም የቅዱስ ዳዊት በረከት ይድረሳችሁ ይድረሰኝ። እዚህ ስትመጡ የቅዱስ ዳዊት መዝሙር ጥናት እየተማማርን ስለሆነ ጉባኤው የቅዱስ ዳዊት ጉባኤ ነው። ስለዚህ ሁላችሁም በተቻላችሁ መጠን የቅዱስ ዳዊትን መዝሙር አታቋርጡ። ደጋግሜ እነግራችኋለሁ። አንድ ነገር በተለይ ከቤተ ክርስቲያን ሲነገር ተደጋግሞ ሲነገር ንግግር የማጣትና ነገር ያለመጠቅለል እንዳይመስላችሁ። ለምንድን ነው የሚደጋገመው ብላችሁ ራሱ ማሰብ አለባችሁ። የቅዱስ ዳዊት መዝሙር ሰው የትኛውንም ያህል እንኳን ጸሎት እየጸለየ መዝሙረ ዳዊት የማይዘምር ሰው ከትልቅ ብቃት ራሱ አይደርስም። በቅዱስ ዳዊት መዝሙር ነው ቅዱሳን መላእክት እንኳን ሳይቀሩ የሚያመሰግኑት እና አጋንንትን እንደ ትቢያ የሚዘራቸው እንደ ጢስ የሚያተናቸው ቅዱሳን መላእክትን ደግሞ እንደ ንብ የሚሰበስባቸው የዳዊት መዝሙር ነው። መዝሙረ ዳዊት የሚዘምር ሰው የሰማይ ጸጋም ይቀምሳል፣ የምድር ፈተናንም ይሻገራል። ሁላችሁም የቅዱስ ዳዊትን መዝሙር አታቋርጡ። እርግጠኛ ሆኜ በእግዚአብሔር ታምኜ የምነግራችሁ መዝሙረ ዳዊትን እየዘመረ ሰው ፈተናን የማይሻገር ሰው ፈጽሞ አይገኝም። ሁላችሁም ከዘመራችሁ የቅዱስ ዳዊትን መዝሙር የምትጸልዩ ከሆነ ማንኛውም ፈተና ትሻገሩታላችሁ፣ ወይም ደግሞ የማይጠቅማችሁ ፈተና ወደ እናንተ አይመጣባችሁም። አክሊል የማትቀበሉበት ሰማዕትነትም አይመጣባችሁም። በየትኛው መንገድ በጠፋበት በውሃና በእሳት መካከል እንኳን ቢሆን መዝሙረ ዳዊትን እየዘመረ ሰው አይጠፋም አይወድቅም ብዬ በእግዚአብሔር አምኜ ነው የምነግራችሁ። ስለዚህ መዝሙረ ዳዊትን አታቋርጡ። ጉባኤው ጉባኤ ተዘክሮ ነው። ተዘክሮ ማለት ምን ማለት ነው? ማስታወስ ነው እና የአርብ ጉባኤ የማስታወስ ጉባኤ ነው። መርሳትን ማጥፋት አለባችሁ። ማስታወስን መለማመድ አለባችሁ። ለምን ጉባኤ እንደተዘክሮ እንደተባለ ነግረናችኋል። መጀመሪያ የጌታን መከራ ማስታወስ ስለሚገባ፣ ቤተ ክርስቲያንን መርሳት ስለማይገባ፣ እናት አባትን መርሳት ስለማይገባ፣ ሞትን መርሳት ስለማይገባ፣ መንግሥተ ሰማያትን መርሳት ስለማይገባ፣ ሰው መሆንን መርሳት ስለማይገባ፣ አደራችንን መርሳት ስለማይገባ፣ ሕግን መርሳት ስለማይገባ በዚህ ሁሉ ነው የማስታወስ ጉባኤ የተባለው። ወንድሞቻችን እህቶቻችን ሁሉ መርሳት የለብንም። ኃጢአትንም መርሳት የለብንም። እመቦ ዘወድቀ ውስተ ኃጢአት ኢይርሳ እስመ ዘኢይትረሳ። በኃጢአት የወደቀ ሰው ቢኖር አይርሳ፣ የማይረሳ ነውና። ቅዱስ መቃርዮስ ምን ብሏል? ኃጢአታችን እኛ ስናስታውሰው እግዚአብሔር ይረሳልናል፣ ኃጢአታችን እኛ ስንረሳው እግዚአብሔር ያስታውስብናል ብሏል። ስለዚህ ኃጢአትን መርሳት እግዚአብሔር እንዲያስታውስብን ማድረግ ስለሆነ ሰው በሕይወት ዘመኑ መርሳት የሌለበት በዚህ ነው። ሞቱን መርሳት የለበትም። እግዚአብሔርን መርሳት የለበትም። የክርስቶስን መከራ መርሳት የለበትም። ቤተ ክርስቲያንን መርሳት የለበትም። እናት አባቱን መርሳት የለበትም። ሰው በሕይወት ዘመኑ መንግሥተ ሰማያትን መርሳት የለበትም። ሟች መሆናችንን መርሳት የለብንም። እነዚህን ያረሳ ሰው አይበድልም። የመምህሮቻችን አደራ ሁሉ መርሳት የለብንም። የተከፈለልን ውለታ አለ በብዙ መንገድ። የእነሱን ውለታ ሁሉ እንድናስብ ጉባኤ ተዘክሮ የማስታወስ ጉባኤ እንዲሆን ብለናልና ሁላችሁም በየቀኑ አለመርሳትን ተለማመዱ። ቅዱስ ዳዊትን መዝሙር አትርሱ። የሰማይ ቤታችሁን አትርሱ። አርባርብም የክርስቶስን መከራ አስታውሱ። ይህንን በማሳሰብ ሁላችንም አርብ ቀን
እስከ 12 ሰዓት ወይም እስከ ምሽቱ 1 ሰዓት እየጾምን ጉባኤውን እንድናስብ ብያችሁ ነበረ። ያሰብን ነው። ምናልባት እንግዶች አሁን በዚህ ወር በዚህ 2 ወር ውስጥ የመጡ ሳሉ ለማስታወስ ነው እና ስትመጡ በሽታ ከሌለባችሁ ከአቅም በላይ ካልሆነባችሁ በስተቀር ከዚህ ስትሆኑ ብቻ ሳይሆን የትም ሀገር ብትሄዱ ዓርብን ቀን የመድኃኔዓለምን መከራ እያስታወሳችሁ እስከ ማታ ድረስ እንድትጾሙ ይህንን ነው የነገርኳችሁ። ስለዚህ መጨረሻ ላይ ዝክር አለ። እዚህ የጾማችሁም እሱን ተሳትፋችሁ እንድትሄዱ ለማለት ፈልጌ ነው። እግዚአብሔር መርሳት ያለብንን እንዳንረሳ እሱ ከሁላችን ጋር ይሁን። እንግዲህ ካቆምንበት ለመቀጠል መዝሙር 13 ቁጥር 8 ላይ ነው ያቆምነው። በየስልኮቻችሁ መጽሐፍ ቅዱስ ይዛችሁ የምታነቡ ሰዎች የምታገኙት መዝሙር 14 ብሎ ነው የሚለው። መዝሙር 14 ነው የሚለው። ወይም ደግሞ ይሄ በቅርብ ጊዜ የታተመው በ1980 ዓመተ ምህረት የታተመው መጽሐፍ ቅዱስ 14 መዝሙር ሊለው ይችላልና የዕብራይስጡ ቅደም ተከተል ከፍሎ ስለሚሄድ ነው። መዝሙር 9ን ከ2 ከፍሎ ስለሚቆጥር ነው። በእኛ አቆጣጠር ግን መዝሙር 13 ቃሉን ወደዚያና ወደዚህ የማሸጋሸግ ነው እንጂ መጽሐፍ ቅዱስ ላይ የመለዋወጥ አይደለምና መዝሙር 13 ቁጥር 8 ላይ ወያምሩ ኩሎሙ ገበርታ መጻ እለ ይውህጥዎሙ ለሕዝቤ ከመ በሊዐ አክል ሕዝቤን እንደ እንጀራ የሚውጡ ሕዝቤን እንደ እንጀራ የሚበሉ ሰዎች አመፀኞች ሰዎች ምንም አያውቁም ይላል። ስለዚህ ለዛሬ መነሻ ያደረግነው አመፀኛ ሰዎች አያውቁም የሚል ነው። አመፀኛ ሰዎች አያውቁም። አመፀኛ ሰዎች አያውቁም። አመፀኛ ሰዎች አያውቁም የሚለውን ምንድን ነው የማያውቁት? የማያውቁት ምንድን ነው? እሷን ነው የምንማማር። ከዚችም ብዙ ላናልፍ እንችላለን። እግዚአብሔር ከረዳን ደግሞ እንቀጥላለን ጊዜያችን ከበቃን። ስለዚህ አመፀኝነት ምንድን ነው ነው? አመፅ ምንድን ነው? አመፅ ማለት ምን ይመስላችኋል? አንድ ሰው አመፀ የምንለው ምን ሲሆን ነው? አንድ ሰው አመፀ የምንለው ምን ሲሆን ነው? አመፀኛ ሰው የሚባለው ምንድን ነው? ከተቀጠረለት ቅጥር፣ ከታጠረለት አጥር፣ ከተወሰነለት ድንበር ያለፈ ሁሉ አመፀኛ ይባላል። አመፀኛ ይሄ እኔን የወሰን እኔን አይወስነኝም፣ ይህ ለእኔ ልክ አይሆንም፣ በዚህ አልተዳደርም፣ በዚህ አልገዛም የሚል ሰው አመፀኛ ይባላል። እንደ ቤተ ክርስቲያናችን አስተምሮ አንድ ሰው አመፀ የሚባለው ምን ሲሰራ ነው ሲባል ብዙ አይነት ሕጎች አሉ። የእግዚአብሔር ሕግ አለ፣ የተጻፈ ሕግ፣ የተፈጥሮ ሕግጋት አሉ፣ የህሊና ሕግ አለ። የህሊና ሕግ አለ፣ የተፈጥሮ ሕግ አለ። እግዚአብሔር ደግሞ በነቢያት አናግሮ በሐዋርያት አሰብኮ በሊቃውንት አስተርጉሞ የሰራው ስርዓት አለ፣ ሕግ ማለት ነው። ሰው መጀመሪያም ለሕግ የተፈጠረ ነው። በሕግ ተጠብቆ የሚኖር ሕግ አጥር የሚሆነው ነው። እግዚአብሔር ሕግን የሰራው ሰዎችን ቀጥቅጦ ለሱ ለማስገበር ወይም ለመግዛት አይደለም። ምክንያቱም እግዚአብሔር ሰዎች ለሱ ከሚያደርጉት ነገር የሚጠቀመው ጥቅም የለምና። እግዚአብሔር ለሰዎች ሕግን የሰጠው ሕግ የፍቅር ምልክት ስለሆነ ነው። ሰዎች እግዚአብሔርን መውደዳቸውን የሚያሳዩት በሕግ ነው። ስለዚህ እግዚአብሔር ለምን ሕግን ሰራ ቢባል የፍቅር ምልክት እንዲሆን ነው። ሌላ ምንም አይደለም። እግዚአብሔር የመጀመሪያ የሰራት ሕግ ምንድናት ቢባል የተፈጥሮ ሕግ ነው። ሰው ፍጥረታት በሙሉ በተፈጥሮ ሕግ አላቸው። ፀሐይ ከእሳትና ከነፋስ ተፈጥራለች። ጨረቃ ከውሃና ከነፋስ ተፈጥራለች። ሌሎቹ ደግሞ እንደየአገባባቸው ከዋክብትም ከውሃና ከነፋስ
ተፈጥረዋል። በውሃ ተፈጥሯቸው ቀዝቃዛ ናቸው። በነፋስ ተፈጥሯቸው ይበራሉ፣ ይሽከረከራሉ ማለት ነው። ፀሐይ በሰዓት ተፈጥሮዋ ታሞቃለች፣ በነፋስ ተፈጥሮዋ ደግሞ ትጓዛለች። ሌሎችን እንደወደደ በየማይርጉ እያደረገ ከአራቱ ባህሪያት አዋቅሮ እግዚአብሔር ሰርቶታል። ለባህርም ልክ አለው፣ ለጠፈርም ልክ አለው፣ ለእሳትም ልክ አለው። ልኩን የሚተላለፍ የለም። ጆሮ የሌለው ነፋስ እንኳን ልክ አለው፣ ወሰን አለው፣ ቤት አለው። ነፋስ ቤቱን ያውቃል። እግዚአብሔር ከወሰነለት በቀር ከዚያ በፍጹም በአድማስና በናጌብ መካከል 6 መስኮት ተሰጥቶታል። ከነዚህ መስኮቶች አልፎ ነፋስ አይገባም፣ አይወጣም። 12 መስኮቶች አሉት። በእነዚያ ይወጣል፣ በእነዚያ ይገባል። መዝሙር 136 ላይ ቅዱስ ዳዊት ዘያወጽኦሙ ለነፋሳት እመዛግብቲሆሙ ብሎ እንደተናገረ፣ ስለዚህ ነፋሳትም መስኮቶቻቸውን ያውቃሉ። ፀሐይም መግቢያ መውጫውን ያውቃል። ወፀሐይኒ አይመረ ምዕራቢሁ፣ ፀሐይም መግቢያውን አወቀ ተብሎ ተጽፎለታል። ፀሐይ ከተወሰነላት ወሰን ውጭ አትተላለፍም። እርምጃም አላት። የፀሐይ አንዷ እርምጃ አንድ ማዕረገ ፀሐይ ይባላል። ያንን ነው እኛ አንድ ሰዓት ያልነው፣ የፀሐይን አንዱን ጉዞዋን ማለት ነው። አንድ ማዕረገ ፀሐይ። ከዚያ ማዕረገ ፀሐይ አትፈጥንም፣ አትዘገይም በተአምር ካልሆነ በስተቀር። ፀሐይ የምትከፍተው ስቁረት አላት። ብርሃኗን የምትለቅበት ሙቀቷን የምትለቅበት ወንፊት አላት። በማለዳ የምትከፍተውን ወንፊት በ6 ሰዓት አትከፍተውም። በ6 ሰዓት የምትከፍተውን ወንፊት በ11 ሰዓት አትከፍተውም። የትኛውን ሙቀቷን በስንት ሰዓት ስንት ቀዳዳ ከፍታ ምን ያህል ሙቀት መልቀቅ እንደሚገባት ወሰን አላት። የሁሉ ወሰኑን አላለፈም። ሰማይም ወሰኑን አላለፈም። ዋስተጣበቅው ወዲበ እብነ ኮህ እንዳለ ይሄ ጠፈርና አድማስ የሚባለው ደግሞ የምድር አጥንቷ ወይም የምድር የመጨረሻው ጫፍ አድማስ የሚባል ጽኑ ደንጊያ ነው። ሁለቱ የተያያዙ ናቸው። ሰማይ አልተረፈም፣ አድማስም አልተረፈም። ሰማይ አልተጣመመም፣ አልተሰበረም። ቀይ አልሆነም፣ ዝቅ አላለም። ሁሉም ወሰኑን ጠብቆ ይኖራል። ወደ እባብነት የተለወጠ በሬ የለም። ወደ በሬነት የተለወጠ እባብም አናውቅም። አህያ የሆነ ጅብም አናውቅም። ጅብ የሆነ አህያም አናውቅም። ሁሉም ወሰኑን ጠብቆ መስመሩን ጠብቆ ይሄዳል። ማያት ይፈሳሉ፣ ነፋሳት ይነፍሳሉ፣ ብርሃናት ይመላለሳሉ። ሁሉም እግዚአብሔር ባዘዘው ይሄዳል። መሬትም ስፊ እስካላሰፍታለች ስፊ ወተሳፊ ከዚህ እስከዚህ ድረስ ስፊ ብሎ እግዚአብሔር ባልነገራት ባሰበላት መጠን ይገርማል እኮ። ውሃ የተስፋፋው እግዚአብሔር በነገረው መጠን ሳይሆን ባሰበለት መጠን ነው። እግዚአብሔር ስለ ውሃ ድንበር እስከየት መሆን እንዳለበት ያሰበው በሕሊናው። እግዚአብሔር ጠፈር እስከየት መሆን እንዳለበት ያሰበው በሕሊናው። እግዚአብሔር እሳት እስከየት ድረስ መስፋት እንዳለበት የተናገረው በሕሊናው። በአንደበቱ እግዚአብሔር ለፀሐይ አልነገራትም። እግዚአብሔር ለጨረቃ አልነገረም። እግዚአብሔር ለውሃ አልነገረም። እስከዚህ ድረስ ውሃ እስከዚህ ድረስ ቢፈስ ጥሩ ነው አለ። እስከዚያ ድረስ ወሰነ። ለሰማይ ይሄን ያህል መጠን ቢበቃው ጥሩ ነው ብሎ አሰበ። እስከዚያ ድረስ ሆነ። ሰማይና ምድር የሚኖሩት እግዚአብሔር በተናገራቸው ሳይሆን የእግዚአብሔርን ሐሳቡን አክብረው ይኖራሉ። ቃሉን ሳይሰሙ ሐሳቡን አክብረው ይኖራሉ። ዓይኑን ተመልክተው ይታዘዛሉ። ዘይኔጽራ ለምድር ወይሬሳ ከመትራድ ምድርን እግዚአብሔር በዓይኑ ብቻ ሲያያት ትታዘዘዋለች። ዘይገስጾም ለአድባር ወይጠይሱ ተራሮችን እግዚአብሔር በእጁ ብቻ ቢዳስስ ይታዘዙታል። ሁሉም ለእግዚአብሔር ይታዘዛል። ባሕር ለእግዚአብሔር ስትታዘዘው ማየት ትፈልጉ እንደሆነ ምን ያደርጋል? ባሕር ብጽብጽ ናት፣ ተሐዋኪ ናት፣ ትበጠበጣለች፣ ጽናት የላትም። እንዳለት ብርቱ አይደለችም። እንደ እንጨት የተረበረበች አይደለችም። እንደ ድንጋይ የተጸፈጸፈች አይደለችም። እንደ ሻሽ የተነጠፈች አይደለም። ውሃ ተሐዋኪ ነው፣ ብጽብጽ ነው፣ ጸንቶ አይቆምም።
ለሱ ሲሆን ግን ለአምላኳ ስትሆን ግን ነፋስ ባህር ወገቧን አስመችታ ሰጥታለች። ለቅዱስ ጴጥሮስ እንዲራመድባት ክርስቶስ ሲያዝዝ እሱማ እንደተበጠበጠችም ይሄድበታል። እንዘይርህሳ አገሪሁ ይላል ኤራቅሊስ። እግሮቹ ሳይረጡ በባህር ላይ ይራመዳል። እሱ ግን ለክርስቶስ ብቻ ሳይሆን ክርስቶስ ላዘዘው ለቅዱስ ጴጥሮስም ባህር ጸንታ ለቅዱስ ጴጥሮስ እግር እንደ አለት ሆናለታለች፣ እንደ መሬት ሆናለታለች። ነፋሳት መቼ ታዘዙት ብትሉ በቃ መኑ ውእቱ ዝንቱ ነፋሳትን ይትዔዘዙ ሎቱ፣ ይሄ ነፋሳት የሚታዘዙለት ይሄ ማን ነው? እንጃ። ነፋሳት ይታዘዛሉ፣ ልካቸውን ያውቃሉ፣ ይህንን ሁሉ አውቀው ይኖራሉ። የሚገርማችሁ ቀኑን ለሰው ሰርቶታል እግዚአብሔር፣ ሌሊቱን ለአውሬ ሰርቶታል። የሌሊት አራዊት ቀን አይታዩ፣ የሌሊት አራዊት ቀን አይታዩ። እስከ ዛሬ ድረስ ወሰናቸውን አልፈው ይኖራል። በምን ሲባል በተፈጥሮ በወረሱት ሕግ ነው ጸንተው የሚኖሩ። እስከ ዛሬ ድረስ በተአምራት ካልሆነ በስተቀር ውሃ አልመረረም፣ ወይም ደግሞ ወደ ማርነት አልተለወጠም። እስከ ዛሬ ድረስ በተአምራት ካልሆነ በስተቀር ድንጋይ ህብስት አልሆነም። ሁሉም ተፈጥሮውን ጠብቆ ይኖራል። ማር አልመረረም፣ ወተት አልጠቆረም። ሰው ግን ሲሻ ማሩን ያመራል፣ ወተቱን ያጠቁራል። ማር ሲመር ወተት ሲጠቁር አይታችሁ አታውቁም? አዎ፣ ሰው ማሩን ያመራል፣ ወተቱን ያጠቁረዋል። ሰው ሲሻ ያደርገዋል። ሁሉም ወሰኑን አክብሮ ይኖራል። ይህ የተፈጥሮ ህግ ይባላል። የተፈጥሮ ህግ። አሁን እግዚአብሔር ካዘዘው ህግ በታች እየነገርኳችሁ ያለ በተፈጥሮ ህግ ሰው አንሶ የት እንደደረሰ ማየት ትሹ እንደሆነ ልብ በሉማ። የተፈጥሮ ህጋችንን ምን ብለነዋል? ዘንግተነዋል። የተፈጥሮ ህጋችን ምንድን ነው? ሰው ምንድን ነው? ሰው አዋቂ ፍጥረት ነው፣ ግን አያውቅ። ሰው እውነት ሊናገር የተፈጠረ ነባቢ ነው፣ የሚገባውን አይናገርም። ሰው ዘላለማዊ ነው፣ ለዘላለማዊ ኑሮ ምንም ስራ አይሰራም። ሰው ጊዜያዊ ሆኗል። ዛሬ ሰው ጊዜያዊ ነው። ጊዜያዊ መንግስት ይፈልጋል፣ ጊዜያዊ ምቾት ይፈልጋል። ለሰማዩ ምንም አይሰራም። ስለዚህ ከተፈጥሮ ህግ በታች ነው የወረድ ነው። እኛ ከህግ አይደለም የወረድ ነው፣ ከተፈጥሮ ህግ በታች፣ ከሰውነት በታች። ሰው ማለት አዋቂ እውነት ተናጋሪና ዘላለም ነዋሪ ማለት ነው። ሰው ማለት እንዲህ ነው። ሰው ማለት እንዲህ ነው። ያሰበውን የሚናገር ተናግሮ የሚያስብ ለተናገረው የሚኖር ማለት ነው። ሰው ማለት አስቦ ይናገራል፣ ለመናገር ይማራል፣ ያወቀውን ያሰበውን ይናገራል፣ ለተናገረው ይኖራል። ዘላለማዊ ነዋሪ ነው። ዛሬ ደግሞ ይኸው ሰውን ሳያስብ ይናገራል፣ ደግሞ ተናግሮ አያስብም። መጀመሪያ ሳያስብ ነው የሚናገረው። ተናግሮ ደግሞ የተናገርኩት ስህተት ይሆንን ብሎ ደግሞ አያስብም። የእግዚአብሔር ሰዎች ሳያስቡ ከመናገር ተናግሮ ካለማሰብ ይሰውረን። እውነቴን ነው። ሳናስብ በምንናገረው ተናግረን ባለማሰባችን ስንት ሰው መሰላችሁ የምናጠፈው? አገር ሁሉ የሚጠፋው እኮ በዚህ እኮ ነው። ሳያስቡ በመናገር ተናግሮ ምን ማለት ባለማሰብ። ሰው እንደዚያ ነው። ልብ መቀደስ አለበት። ልብ መማር አለበት። ልብ መስተካከል አለበት። ምንድን ነው የሚለው መጽሐፍ? አሌ ለኪ ኦ ሀገር እንተ ንጉሥኪ ወሬዛ፣ ንጉሥሽ ወጣት የሆነብሽ ሀገር ወዮልሽ አለ ሰሎሞን። ንጉሥሽ ወጣት የሆነብሽ ሀገር ምን ይመስላችኋል? ንጉሥሽ ወጣት የሆነብሽ ሀገር ወዮልሽ ማለት እውነት ወጣት ንጉሥ ግን አይነግስም? ሰሎሞን በ12 ዓመቱ አልነገሰም? ምን ማለት ይመስላችኋል? ንጉሥ የተባለ ልብ ነው። ልብ ነው። ሀገር የተባለ የሰው ሰውነቱ ነው። ጠቅላላው የሰው ሰውነቱ ሀገር ይባላል። ልብሽ ለጋ የሆነብሽ ሰውነት ወዮልሽ። ለጋ ልብ ያለሽ ሰውነት በቂ የማስተዳደር አቅም የሌለው፣ ዓይኑን የማስተዳደር፣ ጆሮውን የማስተዳደር፣ እጁን የማስተዳደር፣ እግሩን የማስተዳደር፣ አፉን የማስተዳደር
ኃይል የሌለው ልብ፣ ለጋ ልብ፣ ፈጥኖ ደስ የሚለው ፈጥኖ የሚያዝን፣ ፈጥኖ የሚያምን፣ ፈጥኖ የሚክድ፣ ፈጥኖ የሚመሰክር፣ ፈጥኖ የሚጸጸት፣ ያላሰበውን የሚዳስስ ካላሰበው የሚደርስ እግር፣ ያላሰበውን የሚናገር ያላሰበውን የሚበላ እንዲህ ያለ ልብ ያለሽ ልብ ሰውነት ወዮልሽ። ለጋ ልብ ስላለን ነው ያላሰብነውን ተናግረን፣ ያላሰብነውን በልተን፣ ያላሰብነውን ዳሰን፣ ያላሰብነውን አጥፍተን፣ ካላሰብነው ደርሰን፣ ያላሰብነው መከራ የሚደርስብን ከዚህ የተነሳ ነው። ለጋ ልብ ስላለን ስላልበሰል ነው። አጥብቀህ ልብህን ጠብቅ የሕይወት መውጫ ከሱ ነውና ይላል መጽሐፍ። ልብህን ጠብቀው የሕይወት መውጫ ከሱ ነው። ስለዚህ ሰው አሳቢ ተናጋሪና ምን ማድረግ አለበት? አሳቢ ተናጋሪና ኗሪ መሆን አለበት። የሰው ልጅ በሕይወት ዘመኑ ምን ማለት አለበት? የተፈጥሮ ሕጉን ማክበር አለበት። እኔ ማን ነኝ ማለት አለበት። ሰው መሆኑን ማወቅ አለበት። ስለዚህ ሰው ምነግራቸው የእግዚአብሔር ሰዎች ሰው እየኖረ የሚባለው በልቡ በቃሉና በኑሮው ሲጠነቀቅ ነው። በልቡ በቃሉና በኑሮ የተጠነቀቀ ሰው እንዲህ ያለ ሰው መድረሻው ሁሉ ያማረ ነው። በልቡ መጀመሪያ ሐሳብ ሲያስብ ከሚያስበው ሐሳብ ጦርነት መጠንቀቅ አለበት። ሐሳቡ ጦር ነው ወይ? ሐሳቡ መርዝ ነው ወይ? ሐሳቡ እሳት ነው ወይ? ሐሳቡ አውሬ ነው ወይ? መጀመሪያ ሐሳቡን ሊያውቀው ይገባል። አንድ ሰው ማለት ይሄ ሐሳቤ የት ነው የሚያደርሰኝ? እውነት በዚህ ሐሳቤ ሰማይ ደርሳለሁ? እውነት በዚህ ሐሳቤ እግዚአብሔር ደስ ይለዋል? እውነት በዚህ ሐሳቤ እኖራለሁ? እውነት በዚህ ሐሳቤ ሀገር ይቀናል? እውነት በዚህ ሐሳቤ ክርስቲያናዊነት ነው ወይ? ይሄ ሐሳባችን ከተነተን ነው ካወቅ ነው ከዚያ በኋላ የምንናገረው ላይ እንጠነቀቃለን። የሰው ልጅ 3 ጥንቃቄዎች ያስፈልጉታል። ነግሬያቸዋለሁ። ምን ናቸው? የልብ ጥንቃቄ፣ የቃል ጥንቃቄና የኑሮ ጥንቃቄ። መጀመሪያ ከምን ተጠንቀቅ? ከልብ ተጠንቀቅ። ልባችን እንዲጠነቀቅ ምን ማድረግ አለብን? የሚያየውን ነገር ማስተካከል አለብን። የሚሰማውን ነገር ማስተካከል አለብን። ዓይን ይጹም፣ ተመልከቱ። ዓይን ክፉ ነገር ከማየት፣ እዝን ይጹም እምሰሚያ ማህድም፣ ጆሮ ከክፉ ነገር መጾም አለበት። ምክንያቱም የሰውን ማንነቱን የሚወስኑ ነገሮች የሚያያቸውና የሚሰማቸው ነገሮች ስለሆኑ እነዚያ ወደ ውስጥ ገብተው ልብን ወይ ጥቁር ወይ ነጭ ያደርጉታል። ብርጭቆ የገባበትን እንደሚመስል ሰው ያየውን የሰማውን ነገር ይመስላል። ሰው ኑሮውን ትምህርቱን ነው የሚመስለው። ስለዚህ ከዚህ የተነሳ ልባችን መጠንቀቅ አለበት። በልባችን የምናስበውን ክፉ ሐሳብ በጊዜው ካልሸሸነው ወስዶ ገደል እንደሚከተል ማወቅ አለብን። ልባችንን መሸሽ፣ ከልባችን ክፉ ሐሳብ መሸሽ። ልባችንን ሰው የልቡን አጥር ሳያስከብር ነው እንግዲህ የሀገር አጥር አስከብራለሁ የሚለው። እኛ እኮ ተደፍረን ያለቅነው እኮ መጀመሪያ ልባችን ላይ ነው። ዲያብሎስ ልባችን ደፍሮ መጫወቻ ስላደረገው እኛ ራሳችን ማስከበር አንችልም። ሰው መጀመሪያ ልቡን መጠበቅ አለበት። በልቡ የሚገቡትን ምን ማለት በልቡ የሚገቡትን ወንበዴዎች፣ የጽድቅ ወንበዴዎች፣ መልካም ሐሳቡን የሚያበላሹትን የሚጸርቁትን፣ እነዚያን የመካሪ ወንበዴ አለ። ወደ ውስጥ የሚገባውን ክፉ ምስል በህሊናችን እንዲሳል የሚያደርገውን፣ በጎ እንዳናስብ የሚያደርገን፣ ቀኝ እንዳናስብ ሳይሆን ግራ ደስ እንዲለን፣ መዝሙር ሳይሆን ዘፈን ደስ እንዲለን፣ ትጋት ሳይሆን እንቅልፍ ደስ እንዲለን፣ ጾም ሳይሆን ሆዳምነት ደስ እንዲለን፣ መፋቀር ሳይሆን መጣላት ደስ እንዲለን፣ መለያየት ሳይሆን አንድነት ሳይሆን መለያየት ደስ እንዲለን ያደረገ ግራውን እንድናደምጥ ያደረገን ግራ ያረገንን ልባችን መስተካከል አለበት። ከዚያ በኋላ ነው ከዚህ ሲስተካከል ከአንደበት እስመ እምተረፈ ልብ ይነብብ አፍ አለ መድኃኔዓለም። ከልብ ሞልቶ የተረፈውን ቃል ይናገራል። ምንድን ነው? እምሰናይ መዝገበ ልቡ ያወጣ ለሰናይት። ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ወምኪት መዝገበ ልቡ ያወጣ ለኪት። ሰው ከክፉ የልቡ መዝገብ ክፋትን ያወጣል። አንዳንድ ሰው ምን እያለ እንደሚቀልድ ሰምታችሁ ታውቃላችሁ? እኔ አፌ ነው የሚለፈልፍ እንጂ ደግ ሰው ነኝ ይላል። ከየት አመጣው? እንዴ ሰው እኮ ከጎተራው ስንዴ ሳይኖረው ስንዴ አያስፈጭም አይደለም? አያስፈጭም። ሰው ያለውን ነው የሚያስፈጨው። ሰው ከቤቱ ጤፍ ባይኖረው ጤፍ እንጀራ ባላበልናል።
ከየት አመጣው? የልብና የአንደበት ውህድ ነው። አንዳንዱ ሰውስ ደግሞ ምን ይላል? ተው አለባበሳችሁን አስተካክሉ፣ አነጋገራችሁ ይስተካከል፣ ይሄ የቤተ ክርስቲያን ባህል አይደለም፣ ይሄ ኢትዮጵያዊነት አይደለም ስትሉ ምንድን ነው የሚለው? ዋናው የልብ ቅንነት ነው። ይህንን ዘማዊነት እጅህ የት አመጣው? ና ተነስ፣ አንተ ጌታዬ፣ ና ተነስ፣ አንተ ሴት ነህ እንዴ? አንተ እሱ ሴት ነው የሚቀመጥ። እሺ ወደሱ ተነስ፣ ሴት ማል ይገባል። ናውጣ ወደዚህ። ይኸው እየቀላቀላችሁ ነው መከራ የመጣው። አትቀላቀሉ እሺ። ባይሆን ከቤተ ክርስቲያንማ ተለያዩ እንጂ እዚህ በጽድቅ ነው መዋሃድ። እሺ ይሄ የአካል አንድነት መቅረት አለበት። አንተ ይበሱ፣ አንተም ወደዚያ ጠጋ በል፣ ወደ ታች ውረድ። አዎ እሱ አጠገብ አንዲት ሴት አለች። አዎ ወደዚህ። መልካም፣ በጣም ግሩም ነው። ስለዚህ ሰው ከክፉ ልቡ ክፉ ነገር ያወጣል፣ ከመልካም ልቡ መልካም ነገርን ያወጣል። ስለዚህ ከዚህ የተነሳ ልባችን መጠንቀቅ አለበት። ከዚያስ አንደበታችን መጠንቀቅ አለበት። ሰው ስለሚናገረው ማንኛውም ነገር በክርስቶስ ፊት በፍርድ ቀን መልስ ይሰጣበታል። ስለዚህ አንደበታችን መጠንቀቅ። ከዚያስ ልብ ሲጠነቀቅ ቃል ይጠነቀቃል። ቃል ሲጠነቀቅ እጅ ይጠነቀቃል፣ እግር ይጠነቀቃል። ሰው ልቡ ቃሉ ልቡን ይመስላል፣ ሰውነቱ ደግሞ ቃሉን ይመስላል። በአንደበቱ የሚናገረው የሚኖረውን ነው ሰው የሚናገረው። ከዚህ የተነሳ እኔ የምነግራችሁ ምንድን ነው፣ እነዚህ ነገሮች ሲስተካከሉ ተፈጥሯችን ተስተካከለ ይባላል። አየህ፣ በአንደበት የምትናገረው በልብ ከምታስበው ጋር አንድ ከሆነ፣ የምትኖረው በአንደበትህ ከምትናገረው ጋር አንድ ከሆነ አንተ ሰው ነህ ማለት ነው። አሁን መጀመሪያ ጻድቅነቱ ይቅርብንና መጀመሪያ ክርስቲያንነቱ ይቅርና መጀመሪያ ሰው መሆን አለብን። ሰው እንዲሆን የተፈጥሮ ሕጋችን መከበር አለበት። ከዚያ መስማማት አለበት። ሰባትነታችን መስማማት አለበት። እሳቱ ባህሪያችን በውሃ ባህሪያችን ሊለዝብ ይገባል። ነፋሱ ባህሪያችን በመሬት ባህሪያችን መረጋጋት አለበት። አራቱ ለነፍሱ ደግሞ ገሪር ሊኖራቸው ይገባል። ለሶስቱ ሊገዙ ይገባል። ተስማማን። ከዚያ ሰው እንሆናለን ማለት ነው። ሰማያዊ ሐሳብ ካለን ከዛ በኋላ ሰውነታችን ተከበረ። የሰው ሕግ እንዲኖረን እግዚአብሔር ይርዳን። የምን ሕግ ነው ያልኳችሁ? የሰው ሕግ ቢኖረን እንዴት መልካም መሰላችሁ። አሁን በቃ ተመልከቱ። አንዳንዱ የእንስሳ ሕግ ነው የሚኖረው፣ አንዳንዱ የአውሬ ሕግ ነው የሚኖረው። ይኸውላችሁ መብላት፣ መጠጣት፣ መተኛት፣ መነሳት፣ መስራት፣ መተኛት፣ መብላት፣ መጠጣት፣ መነሳት እኩል ይሆናል እንስሳ ነው። በሬም እኮ ይሰራል አይሰራም? በሬም ይሰራል፣ ጋሪም ይሰራል እኮ። እኔ እንዲያውም በእውነት እንደ ፈረስ አድርጎ የሚያሳዝነኝ የለም። አዛኘን ከልቤ ነው። መከራቸውን ነው የሚያዩት። ደግሞ ጋሪ ያላችሁ ሰዎች ካላችሁ እንዲያው በእግዚአብሔር ይዣችኋለሁ፣ ስሙ በደምብ። ደግሞ የሚገርመው ፈረሱ ሲያረጅ ጦረው አለመቅበራቸው ያሳዝነኛል። እኔ ወላዲተ አምላክ ከልቤ ነው። መጫን ሲያቆም ሜዳ ወስደው ይጥሉታል አንዳንዶቹ። ይሄ እኮ ርኅራኄ ቢስነት፣ ይሄ አውሬነት ነው በእውነቱ። ኢትዮጵያ ማለት እኮ አህያ ተገንዞ በለቅሶ የተቀበረባት ሀገር ናት። አቡነ ሐራ ድንግል እኮ አህያቸውን ገንዘው አልቅሰው ነው የቀበሩት። አህያቸውን የማነ ብርሃን የሚባል አህያ ነበራቸው። ጀግና አህያ በእውነቱ ማለት ነው። አዋቂ እየዞረ አስራት በኩራት ከምዕመናን ፊት የሚሰበስብ ከሰዎቹ ምዕመናን ፊት ሄዶ ይቆማል። ሰዎች ምዕመናንም የማነ ብርሃን መጣ ብለው ያውቁታል። እስከሚጭኑት ዝም ይልና ሲሞላ ይሄዳል አቡነ ሐራ ድንግል ይዞ። ከሱ መቃብር ላይ የፈላው እምነት ዛሬ ቁስል እየፈወሰ ነው። አህያ ተገንዞ በተቀበረበት ሀገር ተቀምጠን ነው ሰው በአግባቡ መቀበር ያቃተው። ስለዚህ ሰውነታችን ማሰብ አለብን። ከእንስሳ ሕግ መውጣት አለብን። ሰርቶ መብላት ብቻ ሕግ አይደለም። ሰማያዊ ሀገር አለብን። ሰማያዊ ጥያቄ አለብን። ሰማያዊ ዋጋ ያለን ሰዎች ነን። ሰማያዊ ሐሳብ ማሰብ አለብን። ከዚህ የእንቁላል ቅርፍታችን ተቀፍቅፈን መውጣት መፈልፈል ይገባናል። በስቃ ቅርፊት ውስጥ የሚኖር ሰው እግዚአብሔርን የሚያስብበት እድል ፈንታ የለውም። ለዚህ ነው ሊቁ ቅዱስ ዮሐንስ አፈወርቅ በስጋ የሚመሰጥ ሰው በሰማያዊ ነገር ይመሰጥ ዘንድ እድል አያገኝም የሚለው። አይቻለውም እንዲህ ያለው ሰው በእውነቱ ማለት ነው። ስለዚህ ከዚህ የተነሳ ነው የተፈጥሮ ሕጋችን መከበር አለበት። ወንድ ሴት መሆን የለበትም። ሴት መሆን የለበትም። ሰው ጅብ መሆን የለበትም። ሰው እባብ መሆን የለበትም። ሰው ፈረስ መሆን የለበትም። ረጎበዝ ከፈረስ አንሰናል ማምላክን።
እንዲያውም መቅደመ ወንጌል ላይ እንደተባለው ፈረስ በአፍንጫው አንደኛ ነው። ይገርማቸዋል ከሁሉም እንስሳት እና ጠጠርና በቆሎ አቀላቅላችሁ ስትሰጡት በምኑ እየለየ ነው የሚበላው? በአፍንጫው እየለየ ይበላዋል። እኛ ግን አቀላቅል ወይ ግሩም የማይረባንን እንበላለን፣ የሚረባንን ደግሞ አንበላም። ጠጠር እንበላለን፣ የሚጠቅመን ምግብ ግን አንበላም። ሰው ከፈረስ እንደባሰ አታውቁምን? ሰው ከውሻ እንደባሰ አታውቁምን? ብሷል እኮ በእውነቱ ማለት ነው። ውሻ ጌታውን ያውቃል። ማን ነው አሁን እግዚአብሔርን የፈጠረውን የሚፈራ ማን ነው? ሰው ከመፍራታችን በቀር፣ ዳኛ ከመፍራታችን በቀር፣ ሰራዊት ከመፍራታችን በቀር፣ የጠበንጃ ከመፍራታችን በቀር ማን ነው እግዚአብሔር የሚፈራው? ምን አለ? ወአልቦ ፍርሃተ እግዚአብሔር ቅድመ አዕይንቲሆሙ አለ ነብዩ። ሰዎች በዓይናቸው ፊት የእግዚአብሔር መፍራት የለባቸውም እግዚአብሔርን ስለማይፈሩ አለ። ወበህየ ፈሩ ወገረሞሙ ዘይኮነ ግሩመ። እግዚአብሔርን መፍራት ስላቆሙ የማያስፈራው ያስፈራቸዋል አለ። የማያስፈራው ያስፈራቸዋል፣ የማያስደነግጠው ያስደነግጣቸዋል። ለምን? እግዚአብሔርን አይፈሩትማ። እግዚአብሔርን ቢፈሩት ግን ፍጥረትን መፍራት ባቆሙ ነበረ። በየሰዓቱ የምንሸበር ምን ይመስላችኋል? ዛሬ እንዲሁ እኮ ሰው እኮ ጀግና ነው የሚሸት እንጂ እኮ ጀግና አይደለም። ፈሪ እኮ ነው። ሌሊቱን ሙሉ ሲፈራ ሲደነግጥ ነው የሚያድረው። በእውነቱ አላችሁ የላችሁም? እኔ ምን እላችኋለሁ በእውነቱ ማለት። ስለዚህ እግዚአብሔር ሰዎች ኧረ ከውሻ እንሻል፣ እግዚአብሔርን እንፍራ። እስቲ እግዚአብሔርን እንፍራ በሉ። እስቲ ስትተኙ እግዚአብሔርን ፈርታችሁ ተኙ። ስትናገሩ እግዚአብሔርን ፈርታችሁ ተናገሩ። ስታገቡ እግዚአብሔርን ፈርታችሁ አግቡ። ስትነግሩ እግዚአብሔርን ፈርታችሁ ነግዱ። መንገድ ስትሄዱ እግዚአብሔርን ፈርታችሁ ሂዱ። ስታስተዳድሩ እግዚአብሔርን ፈርታችሁ አስተዳድሩ። አረ እግዚአብሔርን እዩት ፊት ለፊት። እግዚአብሔር የወታደር ያህል እንኳን መፈራት ቀረ። ማን ይፈራዋል እግዚአብሔር? እግዚአብሔር የትልቅ ሰው ያህል እንኳን አልፈራ ብሏል። ስለማንፈራው ነው አስፈሪዎቻችን ያበዛቸው። ማን ይፈራዋል እግዚአብሔርን? መነኩሴው አይፈራው፣ ካህኑ አይፈራው፣ ዲያቆኑ አይፈራው፣ ህዝቡ አይፈራው። እግዚአብሔር መፈራቱ ቀረ። ስለዚህም እግዚአብሔር ስለተደፈረ ደፋሪዎቻችን ያበዛል። ሁላችንም ቀላል ሆን። ምን ማለት ነው? ሰው እንደ ቁም ነገር አልቆጠር አለ። ሰውን መግደል ቀለለ። ሰውን መሳደብ ከባድ ነበረ። አሁን ግን መግደልም ቀላል ሆኗል። መሳደብ አይደለም። ለምንድን ነው እንደዚያ ነው? ከተፈጥሮ ህግ ስለፈረስን ነው። እግዚአብሔር መምሰላችን ስላቆምን ነው። ሰው የእግዚአብሔር መልክ ነው። እንደ አራዊት እንደ ባዝራ እየጮህን አይደለም እንዴ? እንደ እንስሳ ያለ መጠን ጊዜ ሳንወስን እየበላን አይደለምን? ዝምድና ቆጥሮ ማግባት ቀርቶ የለምን? ሰው አንድና አንድ 3 ቤት 4 ቤት እየተጋባ አይደለምን? ታዲያ ሰው ከአህያ የተሻለው በምንድን ነው? እስኪ ንገሩኝ። ሰው ከበቅሎ የሚሻለው በምንድን ነው? የአህያማ ጌታዋን እኮ ታውቃለች። ስለዚህ የእግዚአብሔር ቤተሰቦች ዘንዶ እንኳን ታዟል። ሰማይቱ ሕፃኑ ኢዮብ ኖብ ዘንዶ አዞ ይታዘዙት ነበረ። አንበሳ ለቅዱሳን ታዟል። ዛሬ ግን መታዘዝ የለም፣ መስማት እንጂ መስራት የለም። እና እግዚአብሔርን ፍሩ። እግዚአብሔርን መፍራት ይስጣችሁ። እኔ እውነቴን ነው። ሰው አትፍሩ፣ እግዚአብሔርን ፍሩ። እግዚአብሔርን የትም ቦታ ፍሩት። እግዚአብሔርን የሚፈራ ሰው የትም ቦታ ጻድቅ ነው፣ የትም ቦታ ታማኝ ነው። ከቤቱም ጻድቅ ነው፣ ቤተ ክርስቲያንም ጻድቅ ነው። እግዚአብሔርን የሚፈራ ሰው አይዋሽም። እግዚአብሔርን የሚፈራ ሰው አይሸነግልም። ሲናገር እግዚአብሔር ይታየዋል። እግዚአብሔርን የሚፈራ ሰው አይሰርቅም፣ ያየዋል። እግዚአብሔርን የሚፈራ ሰው ብቻውን ቤቱን ዘግቶ እንኳን ይፈራል። ለምን? በእግዚአብሔር ፊት ነው። ስለዚህ ያጋንንት ተንኮል እንኳን አሁን እኮ ምን እየተደረገልን እንዳለም አናውቅም፣ ምን እየተደረገብን እያለ እንደሆነም አናውቅም። ለምንድን ነው የማናውቀው? ልቡናችን ጨልሟል። እንዲሁም አንድ የቤተክርስቲያን አባት ምን እንዳለ ታውቃላችሁ? በመስታወት ስታይ ወደ መስታወት የዞሩትን ሁሉ ታያቸዋለህ አለ። በመስታወት ስታይ ወደ መስታወት የዞሩትን ሁሉ ታያቸዋለህ። ልብህ ንጹሕ ሲሆን ወደ አንተ በተንኮል የመጡትን ሁሉ ተንኮላቸውን ታውቅባቸዋለህ አለ። ልብህ ጠርቷላ እንደ መስታወት። ሰው ግን አሁን እስመ ያምር ሰብ ዘይመጽእ ላዕሌሁ የሚመከርበትንም አያውቅም፣ የሚመከረውንም አያውቅም። ከዚህ የተነሳ ነው እኔ ከተፈጥሮ ሕግ ወርደናል እምላችሁ። ከተፈጥሮ ሕግ እዛ የእግዚአብሔር ሕግ አለ። የእግዚአብሔር ሕግ የህሊና ሕግ አለ። የተፈጥሮ ሕግ አሁን ወንዱ ሴት ሆኗል፣ ሴት ወንዱ ሆኗል።
አሁን እያያችሁ ነው። ሴቱ መጽነስ አስጠልቶታል። እንዲህ ውጭ ሀገር ማህፀን ተከራይተው የሚጸንሱ ሴቶች እንዳሉ ታውቃላችሁ? የድሃ ሴት ማህፀን ተከራይተው የሚያሳድጉ ልጁ ለሷ ሊሆን፣ ያችኛይቱ ግን ምን እንደ ዕቃ ሁና ልጁ ተወልዶባት ገንዘቧን ተቀብላ ልጁን ለዚያች ትሰጣለች። ሰው ልጅ ማሳደግ ተጸይፎ፣ መውለድ ተጸይፎ፣ መራብ ተጸይፎ፣ ስግብግብ ራስ ወዳድ ወልዶ ከመንገድ ላይ የሚጥል አሁን አንድ ልጅ አለ ከመንታ መንገድ ላይ የተገኘ፣ ከተማውን አልነግራችሁ፣ ከመንታ መንገድ ላይ ወድቆ የተገኘ ልጅ አለ። አሁን ስግብግብ ሆዳም ተነግሮ የማይሰማ ከዚህ በላይ አለ እንዴ? እግዚአብሔርን ማስከፋት፣ ከተፈጥሮ ሕግ መውረድ። እስቲ የትኛይቱን ላም ናት የወለደችውን ጥጃ የምትንቅ? ስለዚህ እኔ የምነግራችሁ ነገር ወደ ህሊናችን ሕግ መመለስ አለብን። ህሊናችሁ የሚፈርደውን ነገር ስሙ። ሰው ከመፍራት በፊት እግዚአብሔርን ፍሩት። ከዚያስ ህሊናችሁን አክብሩት። ከዚያ በኋላ ሰው ትሆናላችሁ። እነዚህ ሰዎች ግን አለ አያውቁም አለ። እግዚአብሔርንም አያውቁም፣ የህሊናቸውን ሕግ አያውቁም፣ የሰውን ክብር አያውቁም፣ ለራሳቸው የተሰጣቸውን ክብር አያውቁም አለ። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔርን ሕግጋትም አያውቁም፣ እግዚአብሔርን ራሱን አያውቁም። አንድ ነገር ልናገርና ለዛሬው ትምህርት ይበቃናል፣ እንዳይመሽባችሁ ማለቴ ነው። ምንድን ነው ግን አመፀኛ ሰዎች የማያውቁም? ስለዚህ አመፅ ማለት ምን ማለት ነው ካላችኝ፣ ምን ማለት ነው? የተፈጥሮን ሕግ ማፍረስ፣ የእግዚአብሔርን ሕግ ማፍረስ፣ የህሊናን ሕግ ማፍረስ፣ እነዚህን ማፍረስ አመፀኛነት ይባላል። በእግዚአብሔር ላይ ማመፅ፣ ሕጉን አለማክበር። ጹሙ እምቢ፣ ትዳራችሁን አክብሩ እምቢ፣ ሁሉን እምቢ፣ ጸልዩ እምቢ፣ መልመድ፣ ቁረቡ እምቢ። እስካሁን እኔ እንኳን ቁረቡ ብያችሁ ያልቆረባችሁ ስንት ሰዎች አላችሁ? ማመፅ ማለት ይሄ ነው። እኔ ንስሐ ግቡ ብዬ ነግሬያችሁ እዚሁ ላይ ንስሐ ያልገባችሁ አለ። ትሰማላችሁ፣ ታምጻላችሁ፣ ደግሞ ግን እንዳትቀሩ። እንዲያው እኮ ሰው እኮ ችግር ነው እኮ አንደኛውን ማለት ነው። ሰው እንዲያውም ትቸዋለሁ ማለት ያውቅበታል ደግሞ ማለት ነው። እኔ ለራሳችሁ ጉዳይ፣ በቅሎ ቆረጠች ለራሷ አሳጠረች ነው። ብትቀሩም እንግዲህ ለራሳችሁ ነው። ደግሞ አትቅሩ፣ ባይሆን እየሰማችሁ ትሞቱ ይሻላል። ስለዚህ አሁን ስራችሁን የምትሰሩትን ነገር እግዚአብሔር ያለውን ነገር አለማድረግ በእግዚአብሔር ላይ ማመፅ። አመፀኛ ሰዎች ለምንድን ነው የሚያምፁ ሲባል ምን ማለት ነው? የዚህ ትርጉም ማለት ነው አያውቁም። ስለማያውቁ ያምፃሉ። ምንድን ነው የማያውቁት? እነዚህ ሰዎች አንዱን አሁን ከያዝኩት ንዑስ ርዕስ ላይ ጋር ስለሚገናኝ አንዱን ብቻ ልናገርና ልጨርስ፣ ሌላውን ሳምንት እንማማለን። የማያውቁት አንድ ነገር አንዱ የማያውቁት ይላሉ ሊቃውንቱ። አንዱ አመፀኛ ሰዎች የማያውቁት ለሰው የተዘጋጀውን ነገር አያውቁም ይላል። ለሰው የተዘጋጀውን ነገር ምንድን ነው? ለሰው የተዘጋጀው ነገር ለሰው የተዘጋጀው ነገር አራት መሰረታዊ ነገር ተዘጋጅተውለታል ለሰው ልጅ። ሰማያዊ መዝገብ አለው የሰው ልጅ። ሰማያዊ ቃል ኪዳን አለው የሰው ልጅ። ሰማያዊ ደስታ አለው የሰው ልጅ። መጨረሻ ላይ ዘላለማዊ ሕይወት አሉት። አራቱን ነገሮች ሲረሳ ሰው ያምጻል ይላል። አራቱን ነገሮች ሲረሳ ሰው ያምጻል። ሰማያዊ መዝገብ አለው፣ ሰማያዊ ቃል ኪዳን አለው፣ ሰማያዊ ደስታ አለው። እሺ፣ ሰማያዊ ወይም ደግሞ የዘላለም ሕይወት አለው። ሰማያዊ መዝገብ ምንድን ነው? አንድ መነኩሴ ተመልከቱ። አንድ መነኩሴ ሰዎች ተሰብስበው መጥተው ሽፍቶች ልብሱን ዘርፈውት ይሄዳሉ። ከዛ ቢገባ አንዲት ጥሩ ምንደምታረው አጽፍ ወይም ደግሞ እንደ አንገት ፎጣ አይነት ነገር ጥሩ አገኝ። ይችን ረስተዋት ብሎ እየሮጠ ሄዶ ቆይኝ ወንድሞቼ፣ ይቺ በጣም ብዙ ብር ታወጣለች። ሁሉንም ገንዘቡን ወርሰውት ይቺ ስትቀር ማለት ነው። ይቺ ብዙ ብር ስለምታወጣላችሁ ይችን ውሰዷት ብሎ ተከትሎ ሰጣቸው። ይሄ ሰውዬ እንደዚህ ነገር ያለ ከምን የተነሳ ነው? እንደዚህ ሙሉን ወስደንበት ይቺ ቀረች ብሎ የሚሰጥ ምንድን ነው ብለው ቢጠይቁት ሰማያዊ መዝገብ ስላለ ነው አላቸው። የእሱን ሀብት መልሰውለት እነሱ ወደ መንፈሳዊ ሕይወት ተመልሰዋል። እነሱ ሰው ሰማያዊ መዝገብ አለው። ተመልክኑ። ሀበጻጼ ወቁንቁኔ እያማስኑ ዝግቡ መዝገበ ዘበሰማያት።
የሰማይ መዝገብን አብጁ አለ። የሰማይ ሳጥን ይኑራችሁ። የትኛው? ማቴዎስ ወንጌል ምዕራፍ 6 ያ መዝገብ ማን ነው? ሐመርነ ዘይቀርቦ ሞገድ መዝገብነ ዘይረክቦ ሰራቂ ክርስቶስ ነው። ሌባ የማይወስደው መዝገብ ማለት ይሄ ነው። ብታጠራቅመው ሌባ አለበት፣ ሽፍታ አለበት። ከዚያ ደግሞ ምን ይሆናል? የመንግስት ለውጥም ደግሞ ያጠፋል አይደለ እንዴ? አንዱ ያከብረውን አንዱ ያዋርደዋል። በአንዱ ሲሰርቅ የነበረ በአንዱ ወንጀለኛ ሆኖ ይታሰራል። ብታጠራቅመው ክርስቶስን ካተረፍክ ግን ማን ይቀማሃል? ዘመን አይቀማህ፣ እሳት አይቀማህ፣ በረዶ አይቀማህ፣ ብርድ አይቀማህ፣ ሰይፍ አይቀማህ። ክርስቶስን የሚወስድባችሁ የለም። ገንዘባችሁን የሚወስደው ግን ብዙ ነው። ጤናችሁን የሚወስደው ብዙ ነው። ብርዱ ይወስደዋል፣ ረሃብ ይወስደዋል፣ ጋሬጣ ይወስደዋል፣ ሾተል ይወስደዋል፣ በጦር መወጋት ይወስደዋል፣ የምግብ አለመስማማት ይወስደዋል። የክርስቶስን መድኃኒትነት ግን ማን ይወስድብናል? ልብሳችን ነጣቂ ውስጥ ነው። እንኳን ሌላ ለብሳችሁ ብታሰጡት አጥባችሁ ብታሰጡት ወስዳችሁ ብዙ ነው። ኧረ ቤተ ክርስቲያን የተሰጣ የሚወስዳል አሉ። ቤተ ክርስቲያን የሚወስዳል አሉ። ክርስቶስ ግን የሚገፈን ማን ነው? ማንም። እውነተኛው ልብሳችን እሱ ነው። ትርፋችን እሱ ነው። ክርስቶስ ልብስ እንደሆነ ብናውቀው በልብስ መጋደላችን ባቆምን ነበረ። ክርስቶስ ሀገር መሆኑን ብናውቀው በመሬት መጋደላችን ባቆምን ነበረ። ክርስቶስ ምግብ መሆኑን ብናውቀው በእንጀራ መጋደላችን ባቆምን ነበረ። ክርስቶስ መድኃኒት መሆኑን ብናውቀው። ሰው እኮ ዛሬ ከኒን ይሰርቃል፣ አይሰርቅም? ሰው ከኒን ይሰርቃል፣ ሲሪንጅ ይሰርቃል። የሐኪም ቤት ማለት ጓንት የሚሰርቅም አይጠፋም። ሆስፒታል ዶ እንዳይደርስ ነው። ሌባ ላመሉ የኢትዮጵያ ገበሬ እኮ ሊቅ ነው ማምላክ። ሌባ ላመሉ ዳቦ ይልሳል በሉ እንጂ እንዳይበላው ሊታወቅበት ብሎ ከሚቀር ብሎ ላስ ዳቦውን ዳመል እኮ ክፉ ነው በእውነቱ ማለት። ክርስቶስ መዝገብ ነው ለእኛ። አንድ አባት ምን አሉ? አይ አባ በምግብ ስለተጎዱ አላቸው ሐኪሙ። በምግብ ስለተጎዱ አንጀተወት የ3 ዓመት ሕፃን አንጀት አክሏል እና ብዙ አትክልቶችን መመገብ አለበት አላቸው። ተጎድተው ባይታዊ ናቸው። ከዛ እና እኔ አትክልት ገዝቼልዎት ልምጣ ብሎ ሆስፒታል አልጋው ላይ አስተኝቷቸው እሱ ሊገዛ ሲሄድ እሱ ቸር ሐኪሙ ነው፣ ሙቶ ነው፣ እውነቱን ነው። እሳቸው ወንድሜ የኔ ሐኪም የክርስቶስ ነው ብለው ጥለውት በረሃቸውን ሄዱ። የኔ መድኃኒት የክርስቶስ ነው፣ የኔ ልብሴ እሱ ነው፣ የኔ ምግቤ እሱ ነው ያለ ሰው ምንም ነገር ቢመጣ አይታወቅም። ድርቅ ቢሆን፣ ዝናብ ቢሆን፣ በረዶ ቢሆን ሲሳያችን ክርስቶስ ነው። ፈውስ ሲሳይ ነው። እሱ ምግባችን፣ ልብሳችን፣ መጠጣችን፣ መኖሪያችን፣ አምባ መጠጊያችን ነው። እስመ እግዚአብሔር ተስፋሆሙ ውእቱ ብሎ እኮ እዚያው ዳዊት እኮ ያመጣዋል ቀስ ብሎ። ስለዚህ ሰማያዊ መዝገባቸውን አጡት። አንዱ እኮ ነው ሲሰራ ሲነግድ፣ ሲሰራ ሲነግድ፣ ሲሰራ ሲነግድ። እንዲያው እኮ ሰው እኮ ጅል ነው። በተለይ ነጋዴ ከሞት ጋር ተፈራርሞ የሄደን የሚመስል ሞት። አቤት ፋብሪካዎችን ስፍራ እስከማስዛቸው እንዳትመጣ እሺ የነበሩ ምስክሮች ብሎ የተፈራረመ ነው የሚመስለው። ነግዶ ሰርቶ ነፍሴ እንግዲህ ይህ ሁሉ አጠራቀምኩልሽ በይጣች ይመችሽ እንግዲህ እንደው ታይኝ ዝም ብለሽ ሲል አብድ በዛቲ ሌሊት ይነስው ባለ ነፍስከ አንተ ሰነፍ ዛሬ ሌሊት ነፍስን ከስጋህ ለይተው ይወስዷታል አለው እግዚአብሔር ማለት። ሞት ወለት ውስጥ ለእግዚአብሔር ግብተ ትመጽእ ከመሰራቂ የእግዚአብሔር ዕለት እንደ ሌባ ድንገት ትመጣለችና። ሰማያዊ መዝገብ ስለሌላቸው ስስታሞች ናቸው። ይቀማሉ፣ ይዘርፋሉ። ለዘራፊም ዘራፊ አለው። ወያድጉ ለባይድ ብይሎሙ እንዳለ ነብዩ። የሚያጠራቅሙትም ለማያውቁት ነው። ዘርፈው ያጠራቅማሉ፣ ዘርፎ የሚያጠራቅም ይጥልባቸዋል። ሰርቆ ያጠራቅማል፣ ሰርቆ የሚያጠራቅም ይጥልበታል። ሰርቆ ይበላል፣ ሰርቆ የሚበላ ይመጣና ይገለዋል። ሰርቆ ይሾማል፣ ሰርቆ የሚሾም ይጥልበታል። ስለዚህ እግዚአብሔር ቤተሰቦች ሰማያዊ መዝገብ አለ፣ በሰማይ ገንዘብ አለ። ክርስቶስን ገንዘብ አድርጉት። ቅዱስ ጳውሎስ ምን አለ? ዓለምን በሙሉ እንደ ጉድፍ እቆጥረዋለሁ አለ። ምን ልታተርፍ ብንለው ርብሖ ለክርስቶስ፣ ክርስቶስን አተርፍ ዘንድ። እስቲ በሉ ክርስቶስን አተርፍ ዘንድ በሉ እስቲ። ክርስቶስን ለማትረፍ ሌላውን እከስራለሁ አለ። ይቅርብኝ፣ ሹመቱን ልክሰር፣ ሽልማቱን ልክሰር፣
ትርፍ የማን ይሆናል? ክርስቶስ ይሆናል። በየትኛውም ጎዳና የእግዚአብሔር ሰዎች በየትኛውም ውሏችሁ በየትኛውም አዳራችሁ የተሳካ ውሎ ነበር የምትሉት ምን ሲሆን እንደሆነ ታውቃላችሁ? በዚያ ውሎ ውስጥ ክርስቶስ እንዳለበት የሆነ እንደሆነ ነው። ክርስቶስን ያተረፋችሁበት ንግግር ትርፍ ንግግር የተረፈ ንግግር ነው። ክርስቶስን ያተረፋችሁበት ጎዳና የተቃና ጎዳና ነው። ክርስቶስን ያተረፋችሁበት ንግድ የተቃና ንግድ ነው። ክርስቶስን ያተረፋችሁበት ሹመት የተቃና ሹመት ነው። ክርስቶስን ያተረፋችሁበት ትዳር የተቃና ትዳር ነው። ክርስቶስን የከሰራችሁበት ስኬት ግን ውርደት ነው። በየትኛውም ቦታ ትርፋችን መድኃኔዓለም ነው። ዓለም ሲጠፋ የሚቀረን እሱ ነውና ሰማይ ሲጠቀለል ምድር ስትጠቀለል እጃችን ላይ የሚቀረው እግዚአብሔር ነው። እሱ ብቻ ለኛ ገንዘብ ሆኖን ይቀራል። ሰማያዊ መዝገብ አለን። ከማያልቀው መዝገቡ የሰጠን እግዚአብሔር የተመሰገነ ይሁን። ቅዱስ ጳውሎስ ምን አለ? ፊልጵስዩስ በሮሜ ታስሮ ሳለ የፊልጵስዩስ ሰዎች ገንዘብ አዋጥተው ልከውለት ነበር። የፊልጵስዩስ ሰዎች እናንተ እንዲው ደጋጎቹ እናንተን የሰጠ እግዚአብሔር ይመስገናልና አይ እንዲያ ስላልኳችሁ ግን እንዳትታበዩ ያለኝ እንደሚበቃኝ ያውቃለሁና ወአምር ከመ ያክለኒ ዘቤ ያለኝ እንደሚበቃኝ አውቃለሁ አለ። ሊቃውንቱ ሲተረጉሙ ጳውሎስ ምን ኑሮት ነው እንዲህ ያሉና ሃይማኖት አለውና አለ። ሃይማኖት በቂ ሀብት ስለሆነ። ቅዱስ ቄርሎስ አምደ ሃይማኖት ደግሞ ያክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ እግዚአብሔር በሥጋ ነውር የሌለበት ሃይማኖት በቂ ሀብት ነው። ድንግል ማርያም ወላዲት አምላክ እንደሆነች ማመን በቂ ገንዘብ ነው ብሎ ይነገራል። በቂ ገንዘባችን ክርስቶስ ነው። ክርስቶስን ገንዘብ ካደረጋችሁ አትሳሱም፣ አትጣሉም። በገንዘብ የከሰሳችሁትን ሁሉ ትተውታላችሁ። በእውነት ሰማያዊ መዝገብ ሌላስ ምን አላቸው አለ? ሰማያዊ መዝገብ እንደለ ስለማያውቁ። ሁለተኛው ደግሞ ምንድን ነው የማያውቁት? ሰማያዊ ቃል ኪዳን አለ ይላል። ሰማያዊ ቃል ኪዳን በሉ። ምን አላችሁኝ? ሰማያዊ ቃል ኪዳን። ሰማያዊ ቃል ኪዳን ምን ይመስላችኋል? አሁን ይህንን ሊቁ ቅዱስ ዮሐንስ አፈወርቅ ሲተረጉም እንዲህ ይላል። ኤፌሶን ምዕራፍ 1 ቁጥር 4 ሲተረጉም ይትባረክ እግዚአብሔር አቡ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈሳዊት በኢየሱስ ክርስቶስ ዘበሰማያት። በጌታችን በኢየሱስ ክርስቶስ በሚገኝ በሰማያዊ በረከት በሰማያት የባረከን የጌታችን የመድኃኒታችን ኢየሱስ ክርስቶስ አባቱ እግዚአብሔር አብ የተመሰገነ ይሁን ይላል። ኤፌሶን ምዕራፍ 1 ቁጥር 4 ላይ ነው ያለ። በመንፈሳዊት በረከት በሰማያዊ በረከት በክርስቶስ በረከት የባረከን እግዚአብሔር ይመስገናል። ይህንን ቅዱስ ዮሐንስ አፈወርቅ ሲተረጉሙ አየህ አለ። በሰማያት ነው ያለው አለ። በሰማያት ነው ያለው። ክርስትና ሐዲስ የምድር በረከት አይደለምና ማለት ነው። ቀድሞ ተመልከቱ፣ በረከተ ምድር ትበልዑ ነበር አለ። ይኸውላችሁም ማምላክት ተመልከቱ፣ ሕጌን ብትጠብቁ አለ። ምን አለ? በረከተ ምድር ትበልዑ። ኢሳይያስ ምዕራፍ 1 ቁጥር 19 ላይ ቀድሞ ሕግ ብትጠብቅ የምድር በረከት ነው የምታገኘው። አሁን ሕግ ስትጠብቅ ግን የአምላክን ሥጋ ነው የምትበላው፣ የአምላክን ደም ነው የምትጠጣው። የምትበላው እህል የሰማይ እህል ነው። ያም የመንግሥተ ሰማያት እህል ነው። ሰማያዊ ምግብ ነው። ምሳሐ ደብረ ጽዮንን ነው የምታገኘው። በደብረ ጽዮን ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለወዳጆቹ የሚያጠግባቸውን ያችን የሐሴት ምሳ ያችን የሐሴት እራት ታገኛለህ። ያን ስለምታገኝ አንተ ከእስራኤል ቃል ኪዳን የተለየ ቃል ኪዳን ያለን ሕዝቦች ነናል። ከእስራኤል ቃል ኪዳን የተለየ ቀድሞ የተሰጣቸው ቃል ኪዳን ምንድን ነው? የዕድሜ ቃል ኪዳን ነው። ሕጌን ብትጠብቁ የልጅ ልጅ አይታችሁ ትሞታላችሁ አለ። አሁን እኛ የልጅ ልጅ አይተን ለመሞት አይደለም የተፈጠር ነው። ክርስቶስ በአዲስ ተፈጥሮ የፈጠረን የልጅ ልጅ ከምንተካ እስከ 100 ዓመት እስከ 200 ወይም ደግሞ እንደ አዳም 930 ዓመት እንድንኖር አይደለም። ወይም እንደ ማቱሳላ 969 ዓመት እንድንኖር አይደለም። አሁን ያገኘነው ቃል ኪዳን የዘላለም ዕድሜ ነው። አሁን የምንሾመው እስራኤል በምትባል ጠባብ ሀገር አይደለም። አሁን የምንነግሰው ከክርስቶስ ጋር ነው ይላል። የኛ መንግስታችን ሰማያዊ መንግስት ነው። ያችን ነው ትምጻ መንግስት ከያልን የምንለምነው። ለዚያች መንግስት ነው የኛ ቃል ኪዳን የተሰጠን። ትነብሩ ምስሌ ትነግሱ ምስሌ። ተመልከቱ፣
እመጽሐቤክሙ ወነሳክሙ ከመ አንትሙኒ ተሃልዉ ምስሌ ሀበ ሀሎ ኮነ ዮሐንስ ወንጌል ምዕራፍ 17 ላይ ምዕራፍ 14 ላይ የተናገረው እኔ ወዳለሁበት መጥቼ ወስዳችኋለሁ እናንተም እኔ ባለሁበት ትኖሩ ዘንድ እኔ ወዳለሁበት ወስዳችኋለሁ። ሰው አምላክ ወዳለበት ሂዶ የሚኖር መሆኑ እንዴት የታደለ ነው! እንዲያ ያለ መኖሪያ ያለን አገር ነው። የእግዚአብሔር ቤተሰቦች በጠባቢቱ ምድራችን ምክንያት የሰማይ ቤታችን ካጣነው ከስረናል ማለት ነው። እንዲህ ያለ ቃል ኪዳን ያለን አገር ነን። በእውነት ሰዎች ነን እኛ። የሰማይ ቃል ኪዳን አለን። እኛ የተሰጠን ሶስት እንደ እኮ ተመልከቱ። እስራኤል የምትባለው ሀገር እኮ በኢትዮጵያ አንዱን ክልል የሚባለውን ሀገር እኮ አታህልም። በጣም ጠባብ ሀገር ናት። ያችን ሀገር ልንወርስ አይደለም ይላል ቅዱስ ዮሐንስ አፈወርቅ። እኛ የምንወርሰው የብርሃኒቱን ሀገር ነው። ለአንድ ሽማግሌ ልጆች ብቻ የምትሰጥ ለአብርሃም ልጆች ብቻ የምትሰጥ ጠባብ የታጠረች ሀገር ምንወርስ አይደለንም። እኛ የምንወርሰው ሰፊቱን ለአዳም ልጆችና ለመላእክት የምትበቃ በእግዚአብሔር እጅ የምትናኘውን የብርሃን ሀገር ፀሐይ፣ ጨረቃን፣ ከዋክብትን ለብርሃን የማትፈልግ በአምላክ ብርሃን ደምቃ የምትኖረውን እኛ የምንፈልገው መንግሥተ ሰማያትን የምንፈልግ ሰዎች ነን። የኛ የምንወርሳት ምድራችን ናት። እኛ የምንወርሰው ተበልቶ አሰር የሚሆን ተጠጥቶ አሰር የሚሆን ማርና ወተት የምታፈልቅ ምድር አይደለችም። እኛ ማር ክርስቶስ ወተት ክርስቶስ የሚፈልቅባትን ቤተ ክርስቲያንን ወላዲት አምላክን መንግሥተ ሰማያትን የወረስንን። የኛ ርስታችን ቤተ ክርስቲያን ናት። የኛ ርስታችን ወላዲት አምላክ ናት። የኛ ርስታችን ቤተ ክርስቲያን መንግሥተ ሰማያት። የመጨረሻው ርስታችን ግን ክርስቶስ ነው። ሰው ክርስቶስን ከወረሰ በኋላ ሌላ ርስት አያስፈልገው። ርስታችን እሷ ናት። እመቤታችንን አውርሶናል። ቤተ ክርስቲያንን አውርሶናል። መንግሥተ ሰማያትን አውርሶናል። መጨረሻ ላይ ራሱን አውርሶናል። እሱ ራስ እኛ አካል ሆነን ለመዋሃድ ተዋህደን ለመኖር አያችሁ። በየጊዜው እኮ አቤቱ ሀበነ ንብረ በዘዚያ ከመንፈስ ቅዱስ በመንፈስ ቅዱስ አንድ እንድንሆን አድርገን የምንለው እኮ አንተ ራስ እኛ አካል ሆነን ከምንኖርበት ኑሮ ተነጥለን ተቆርጠን እንዳንጣል አድርገን ያንተ አካል ለመሆን አብቀን። እንዲህ ያለ ቃል ኪዳን የተሰጠን ሰዎች ነን። በእውነትኛ እኛ በጎጆ ለመኖር ብቻ አይደለም ቃል ኪዳናችን፣ እኛ የእግዚአብሔር ጎጆዎች ለመኖርም ቃል ኪዳን የተሰጠን ሰዎች ነን እንጂ። ታውቃላችሁ ምን እንዳለ አይደለም? ቃሌን ብትጠብቁ እኔም አባቴም መተን እናድራለን። ሰው የእግዚአብሔር ቤት ለመሆን የተጠራ ፍጥረት ነው። ማንም የእግዚአብሔርን ቤት ቢያፈርስ እግዚአብሔር ደግሞ እሱን ያፈርሰዋል። ራሳችን በኃጢአት ካላፈረስን በስተቀር እኛ የእግዚአብሔር ቤቶች ነን። እኛ ቃል ኪዳን የተገባልን ለዚህ ነው እና ለሰማያዊ ቃል ኪዳን የተሰጠንን እኛ የምድር ጠላቶች እንዲጠፉልን አይደለም እግዚአብሔር ቃል ኪዳን የገባልን። አጋንንትን ድል ነስተናቸው ያለ ስጋት የምንኖርባት ሀገር መንግሥተ ሰማያት እንድንገባ ነው። የምድር ጠላት እንደሆነ የሰኞው ቢጠፋ የማክሰኞው ይነሳል፣ የማክሰኞው ቢጠፋ የረቡዕ ይነሳል እያለ ይቀጥላል። የአምናው ቢነሳ የዘንድሮ ቢጠፋ የከርሞ ይነሳል። ሰው ያለ ጠላት አይኖርም። ጠላት የሌለባት ሀገር ይሉሃል መንግሥተ ሰማያት ናት። ያለ ስጋት የሚኖርባት ሀገር ማለት መንግሥተ ሰማያት ናት። ከገቡ መውጣት ካገኙ ማጣት የሌለባት። ለዚህ ቃል ኪዳን እንደተፈጠሩ አያውቁም እናለ። አመፀኛ ሰዎች ሁልጊዜ ይረክሳሉ፣ ይልከሰከሳሉ፣ ይጎሰቁሳሉ። ለምን? ለዚህ ርስት እንደተፈጠሩ ያውቃሉና። ታውቃላችኋል፣ እንዳልተፈጠሩ አያውቁም። ታውቃላችሁ አይደል? አንዳንዱ ሰው ምን ያደርጋል? ከሆነ ሰው ቤት በግ ታርዶ ጠጅ ተዘንብሎ ሞሰብ ከተደረደረበት ተመልከቱ፣ ወጭቱ ከተሰራበት ማዕድ ከተደረደረበት እንደሚደርስ ካወቀው ትንሽ ቅራሪ ጠጣ ብንለው ምን ይላል? እቸኩላለሁ ነው። ለምን? እዚያ ምን እንደሚጠብቀው ያውቃልና ማለት ነው። በቀላል ምግብ ተልከስክሶ አይቀርም። እኛ እኮ አሁን እንዲሁ ልክስክሶች እኮ የሆን ነው። እንዴት ያለ ሀገር እንዳለን ስለማናውቅ እኮ። እንዴት ያለ ቃል ኪዳን ያለን ሰዎች የተከበርን ፍጥረቶች ይሆን እኮ። እግዚአብሔር የሞተልን እንደሆን ስለማናውቀው እና አመፀኛ ሰዎች አያውቁም። እግዚአብሔር በእውነት የሚያውቅ ልቡን አይስጠን። እንዲህ ያለ ሀገር እንዳለን ማወቅ አለብን። እንዲህ ያለ ቃል ኪዳን የተሰጠ እንደሆን ራሳችሁ እናንተ እኮ አጋንንትን የምትገዙ ናችሁ። ለካህናት ብቻ እኮ አይደለም፣ አጋንንትን ማዘዝ ትችላላችሁ። በምን? በእምነታችሁ ነው። ለእናንተ ምድር እኮ ባሪያችሁ ናት። ለእናንተ ሰማይ ባሪያችሁ ነው። ለእናንተ ፀሐይ፣ ጨረቃ፣ ከዋክብት እኮ አገልጋዮች ናቸው። መላእክት እኮ ለእናንተ ጥበቃ የተፈጠሩ ናቸው እኮ። እግዚአብሔር እኮ ስጋውን ደሙን የሞተና ዋጋ አድርጎ ቤዛ አድርጎ የሰጠ ለሰው ነው፣ ለመላክ አልሰጠም።
ስለዚህ ሰማያዊ ቃል ኪዳን እንዳለ ባያውቁ ሰማያዊ ቃል ኪዳን የሚያውቅ ልቡና ይስጠን። ሰማያዊ መዝገባችን ወላዲት አምላክን ከመዘንጋት ይሰውረን። በሌላ ጊዜ እንቀጥላለን። ለዛሬው እዚህ ላይ ይብቃን። በጣም እንዳይመሽባችሁ በደህና ውላችሁ በደህና እንድታድሩ እግዚአብሔር ፈቃዱ ይሁን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በቅድሚያ በመምህራችን ላይ አድሮ ያስተማረን የአባቶቻችን አምላክ ክብርና ምስጋና ይድረሰው። ለመምህራችን